ሰላም ቤተሰብ እንዴት ናችሁ? ዛሬ ቢዝነስ ለመጀመር ለሚያስቡ ሰዎች በትንሹ ቢዝነስ ለመጀመር የሚያስቡ ሰዎች አንድ 3 ቲፖች ልስጣቸው። ቢዝነስ ከመጀመራችሁ በፊት መጀመሪያ ለምን መጀመር እንደፈለጋችሁ እቅድ ማስቀመጥ አለባችሁ። ሰው ስለሰራው ነው ወይ ደግሞ ያዋጣል ብላችሁ ስላላሰባችሁ ነው ወይስ ሞቲቬትድ ሆናችሁ ነው የጀመራችሁት? ብዙ ጥናቶች በቢዝነስ ዙሪያ የተሰሩት እንደሚያሳዩት በመጀመሪያው ጊዜ ቢዝነስ አዲስ የጀመሩ ሰዎች ከሚጀምሩ 100 ሰዎች 80 ሰዎች ያቋርጡታል ይለናል። ለምንድን ነው የሚያቋርጡት? ድንገት ይገቡና እቅድና አቅጣጫ ሳያስቀምጡ ቢዝነሱ ላይ ወይ ከስራሉ ወይ ደግሞ እንደጠበቁት ሳይሆን ሲቀር ይዘጉታል ማለት ነው። ስለዚህ ይሄንን ለምን እንደጀመራችሁ አቅጣጫ ማስቀመጥ አትርሱ። ሁለተኛ ስለምትጀምሩት ቢዝነስ ዕውቀት ሊኖራችሁ ይገባል። አንድ ቢዝነስ በደንብ ዕውቀት ሊኖራችሁ ይገባል። ከቻላችሁ እንደ መዳፋችሁ የሚቀላችሁ ወይ ደግሞ ዕውቀት ባላችሁ ዕውቀት ዙሪያ ብትከፍቱ የተሻለ ይሆናል፣ ስኬታማ እንደሆነ። ለምን በቀላሉ እያተረፈና እየከሰረ እንደሆነ ለመለየት ይጠቅማችኋል። ስለዚህ በዚህ ዙሪያ ጥንቃቄ አድርጋችሁ እንድትጀምሩ ይጠቅማል ማለት ነው። ሶስተኛ ተማሪ ሁኑ ሲባል ምንድነው? ከቢዝነሱ ዴይሊ ዳይናሚክ በሆነ በዚች ዓለም ላይ ተለዋዋጭ የገበያ ሁኔታ ስለሚኖር መረጃ አስፈላጊ ነው። ስለዚህ ከመረጃ መማር፣ ቀድሞ ከጀመሩ ሰዎች መማር፣ አዳዲስ ነገሮችን ማስገባት። አንዳንድ ጎበዝ ነጋዴዎች ወይ ደግሞ ነባር ነጋዴዎች ምን ያደርጋሉ? ካልኩሌትድ የሆነ ሪስክ ይወስዳሉ ማለት ነው። ለምን? በቀጣይ ሊጨምር የሚችለውን ፕሮዳክት ልምድ ስላላቸው በብዛት በትርፍ ገንዘብ ወጪ አድርገው ይገዙና በቀጣይ ውጤታማ የሚሆኑበት ሁኔታ ሲሆኑ እናያለን። ስለዚህ በዚህ ዙሪያ እናንተ መጀመር ካሰባችሁ እነዚህን 3 ቲፖች አስታውሷቸው። መሰል ቁም ነገር የሚመቻችሁ ከሆነ ላይክ እና ሼር ማድረጋችሁን አትርሱ። መልካም ቀን ይሁንላችሁ ቤተሰብ።